ሰላም ለእናንተ ይብዛላችሁ። የተወደዳችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? ሁሉ ደህና ነው? እግዚአብሔር ይመስገን፣ እኔ ጋር ሁሉ ደህና ነው። ዛሬ በውስጤ ላይ ያለውን የእግዚአብሔርን ቃል ላካፍልላችሁ ነው የገባሁት። የእግዚአብሔርን ቃል ከአንድ ስፍራ አካፍላችኋለሁ። እስከዛው የጌታ ቃልን የሚሰማ ልብን አዘጋጅታችሁ እንድትጠብቁ በጌታ ፍቅር አሳስባችኋለሁ። እንደዚህ ይላል እግዚአብሔር ቃል በመዝሙረኛው ዳዊት ምዕራፍ 46 ላይ ቁጥር 1 ጀምሮ እንደዚህ ይላል። አምላካችን መጠጊያችንና ኃይላችን ባገኘን በታላቅ መከራ ረዳታችን ነው። ስለዚህ ምድር ብትነዋወጥ፣ ተራሮች ወደ ባህር ልብ ቢወሰዱ አንፈራ። ውሆች ጮሁ ተናወጡ፣ ተራሮችም ከኃይሉ የተነሳ ተናወጡ። የወንዝ ፍሳሾች የእግዚአብሔር ከተማ ደስ ያሰኛሉ። ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነውና አትናወጥም። እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ። እሱ ቃሉን ሰጠ፣ ምድር ተንቀጠቀጠች። የሠራዊት ጌታ ከእኛ ጋር ነው፣ ያዕቆብ አምላክ መጠጊያችን ነው ይላል። እግዚአብሔር መጠጊያችን ነው። እግዚአብሔር ኃይላችን ነው። በመከራ ውስጥ ኃይላችን ነው። በደረሰብን በየትኛው ሁኔታ ውስጥ ኃይላችን እግዚአብሔር ኃይላችን ነው። ተባረኩልኝ።